ሰላም ጤና ይስጥልኝ እንደምን ውላችኋል። የዕለቱ ዜናዎች እንደሚከተለው ተዘጋጅቷል። አርዕስተ ዜና እናስቀድማለን። የትግራይ ጊዜያዊ አስተዳደር ፕሬዝዳንት የህወሓት ውሳኔን ተቃወሙት። ህወሓት ከጦርነቱ በፊት የነበረው የትግራይ ምክር ቤት እንዲመለስ ያሰለፈው ውሳኔ የፕሪቶሪያው ስምምነት ውድቅ ያደርጋል ብሏል። የፌዴራል መጀመሪያ ደረጃ ፍርድ ቤት በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ላይ መርማሪ ፖሊስ የምርመራ መዝገቡን አጠናቆ እንዲያቀርብ ተጨማሪ 7 ቀናት ሰጥቷል። በኢራን በጦርነቱ ምክንያት ቢያንስ 2 ሚሊዮን ሰዎች ስራቸውን ማጣታቸው ተገለጸ። አሁን ወደ ዝርዝር እናልፋለን። ቻናላችንን ላይክ፣ ሼር እና ሳብስክራይብ እያደረጋችሁ ህወሓት ከጦርነቱ በፊት የነበረው የትግራይ ምክር ቤት እንዲመለስ ያሳለፈው ውሳኔ የፕሪቶሪያውን ስምምነት ውድቅ ያደርጋል ሲሉም የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ተናገሩ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ የህዝባዊ ወያነ ሓርነት ትግራይ ህወሓት ማዕከላዊ ኮሚቴ ከጦርነቱ በፊት የነበረውን የትግራይ ክልል ምክር ቤት ወደ ስራው እንዲመለስ ያሳለፈው ውሳኔ የፕሪቶሪያው የሰላም ስምምነት የሚጥስና በቀጠናው እየተደረገ ያለውን የመረጋጋት ጥረት አደጋ ላይ የሚጥል ነው ብሏል። ሌተናንት ጀነራል ታደሰ ትላንት ሚያዝያ 13 ቀን 2018 ዓ.ም በሰጡት መግለጫ ከጦርነቱ በፊት የነበረውን የአስተዳደር መዋቅር መልሶ ለማቋቋም የተወሰነው ውሳኔ የፕሪቶሪያውን ስምምነት ውድቅ ያደርጋል ብሏል። የትግራይ ኮሚኒኬሽን ጉዳዮች ቢሮ ባወጣው መግለጫ መሰረት ፕሬዝዳንቱ ምክር ቤቱን ወደ ስራ የመመለሱ ሂደት ሊያስከትል የሚችለውን አዎንታዊ ሆነ አሉታዊ ተጽዕኖ በጥንቃቄ ሊመረመር ይገባል ብሏል። ምንም እንኳን እንዲህ አይነት የፖለቲካ ሁነቶች ቢፈጠሩም ጊዜያዊ አስተዳደሩ ተግባሩን እንደሚቀጥል ሌተናንት ጀነራል ታደሰ አረጋግጧል። የካቢኔ አባላትና የመንግስት ተቋማት በመደበኛ ስራቸው ላይ መሆናቸውን አገልግሎት መስጠታቸውን እንደሚቀጥሉም ገልጿል። የጊዜያዊ አስተዳደሩ ካቢኔ ስራውን ይቀጥላል፣ የመንግስት መስሪያ ቤቶችን ክፍት ናቸው ያሉት ፕሬዝዳንቱም በክልሉ የመንግስት ስራና አገልግሎት አሰጣጥ እንደማይቋረጥ አጽንኦት ሰጥቷል። በተፈናቃዮችና በአወዛጋቢ ግዛቶች ዙሪያ ስላለው ስጋት ያነሱት ሌተናንት ጀነራል ታደሰ እነዚህ ጉዳዮች እንደ ቅድመ ተከተል የሚታዩ አጀንዳዎች መሆን እንደሌለባቸው አሳስበዋል። የተፈናቃዮች ጉዳይና የትግራይ ግዛት ወሰን ጉዳዮች አንደኛ፣ ሁለተኛ፣ ሶስተኛ ወይም አራተኛ ተብለው የሚመደቡ የቅድመ አጀንዳዎች ሳይሆኑ መሰረታዊ ጉዳዮች ናቸው ብሏል። ፕሬዝዳንቱ በትግራይ ውስጥ እየታየ ስላለው የፖለቲካ መከፋፈል ማስጠንቀቂያ የሰጡ ሲሆን የተለየ ሀሳብ ያላቸው ወገኖች ስም መስጠትና ማግለል ክልሉን እንደማይጠቅም ጠቁመዋል። በወሬ ወይም በአሉባልታ የሚመጣ መፍትሄ የለም ያሉት ፕሬዝዳንቱ ባለድርሻ አካላት የተለያዩ ሀሳቦችን በማቀናጀት ለሰላምና ለልማት በጋራ እንዲሰሩ ጥሪ አቅርበዋል። በኢትዮጵያና በኬንያ መካከል ያለውን ቀጠናዊ ትስስርና የዲጂታል ግንኙነት ለማጠናከር ያለመው የአፍሪካ ቀንድ መግቢያ በር ልማት ፕሮጀክት አፈጻጸምን ለማፋጠን ሁለቱ ሀገራት ዳግም ቁርጠኝነታቸው ገለጹ። ሁለቱ ሀገራት ስምምነታቸውን ያደሱት በአዲስ አበባ በተካሄደው ከፍተኛ የሁለትዮሽ ውይይት ሲሆን የኬንያው ልዑካን ቡድን ቾንኩፒቹምባ ታዩኑ የመሩት ሲሆን የኢትዮጵያ ወገን ደግሞ ዶንጌቦር መርቷል። በውይይቱ ላይ የትራንስፖርት፣ የንግድና የዲጂታል መሰረተ ልማቶችን ለማቀናጀት የሚሰሩ ቁልፍ የመንግስት ተቋማትና የክልል ባለድርሻ አካላት ተሳትፏል። ቴክ አፍሪካ ኒውስ እንደዘገበው ውይይቱ ያተኮረው አካላዊና ዲጂታል መሰረተ ልማቶችን ባቀናጀ መልኩ ቀልጣፋ ቀጠናዊ መተላለፊያ መገንባት በሚቻልበት ሁኔታ ላይ ነው። በስብሰባው ላይ የትራንስፖርት፣ የኢነርጂ፣ የገቢዎች፣ የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ፣ የጉምሩክ ባለስልጣናት እንዲሁም የድንበር አካባቢ የክልል መንግስታት ተወካይ ተገኝቷል ተብሏል። የፌዴራል መጀመሪያ ደረጃ ፍርድ ቤት በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ላይ መርማሪ ፖሊስ የምርመራ መዝገቡን አጠናቆ እንዲያቀርብ ተጨማሪ 7 ቀናት ሰጥቷል። ተጠርጣሪዎቹ ሚያዝያ 9 ቀን 2018 ዓ.ም ችሎት በቀረቡበት ወቅት መርማሪ ፖሊስ የተለያዩ የምርመራ ተግባራት ሲያከናውን መቆየቱን በመግለጽ ተጨማሪ የምርመራ ጊዜ እንዲሰጠው ጠይቀው ነበር። ፖሊስ ተጨማሪ የምርመራ ቀን የጠየቀው የወንጀሉ ድርጊት ውስብስብነት፣ የተጭበረበረው የገንዘብ መጠን ከፍተኛ መሆን፣ የተጎጂዎች ቁጥር መበራከት ተጨማሪ ምርመራ ጊዜ የሚያስፈልገው ነው በማለት ነው። ፍርድ ቤቱ በፖሊስ በኩል የቀረበውን ቀሪ ምስክሮችን ለማሰማት የሰነድ ማስረጃዎችን ለማሰባሰብ የጠየቀው የ14 ቀን ተጨማሪ የምርመራ ጊዜ እንዲሁም
በተጠርጣሪ ጠበቆች ዘንድ የቀረበውን የዋስትና መብት ጥያቄ ላይ ለመወሰን ለዛሬ ሚያዝያ 14 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቶ ነበር። በቀጠሮ መሰረት በዛሬው ዕለት ችሎቱ መርማሪ ፖሊስ የምርመራ መዝገቡን አጠናቆ እንዲያቀርብ ለሚያዝያ 21 ቀን 2018 ዓ.ም ተጨማሪ 7 ቀናት መስጠቱን ቲክቫህ ኢትዮጵያ በዛሬው ዕለት የዋለው ችሎት ላይ በመታደም ማረጋገጥ መቻሉን ዘግቧል። በኢራን በጦርነቱ ምክንያት ቢያንስ 2 ሚሊዮን ሰዎች ስራቸውን ማጣታቸው ተገለጸ። ኢራን ከአሜሪካና ከእስራኤል ጋር በተፈጠረ ጦርነት በቀጥታም ሆነ በተዘዋዋሪ ከፍተኛ የሆነ የሰራተኛ ቅነሳ ለማድረግ ተገድዳለች። ምክትል የስራና የማህበራዊ ዋስትና ሚኒስትሩ ጎላም ሆሴይ መሐመድ ከ2 ቀናት በፊት በጦርነቱ ምክንያት 2 ሚሊዮን ሰዎች ስራቸውን አጥተዋል ብለዋል። ሰፊው የሰራተኞች ቅነሳ በማህበራዊ ሚዲያ ላይ በኢራናውያን መካከል ትልቅ የመነጋገሪያ ርዕሰ ጉዳይ ሆኗል። ተጽዕኖው የአየር ድብደባ ተፈጽሞባቸው የተዘጉ ፋብሪካዎች ብቻ የሚመለከት አይደለም። ሌሎች አምራቾች፣ ቸርቻሪዎች፣ የአስመጭ ላኪ ንግድ ድርጅቶችና ዲጂታል ዘርፉም ጎድቶታል። ከባቡር ጣቢያዎች ባዶነት መመልከት ትችላላችሁ ሲል አንድ ተጠቃሚ በኤክስ ገጹ ላይ ለጥፏል። ሌላ ግለሰብ በበኩሉ በቢራችን አቅራቢያ ካሉት የመኪና ማቆሚያዎች ቦታዎች ባዶነት ማየት ትችላላችሁ ሲል የተፈጠረውን የስራ አጥነት ስፋት ለመግለጽ ሞክሯል። ከዋናው አውራ ጎዳና ባዶነት መረዳት ትችላላችሁ። 1 ሰዓት ተኩል የሚፈጅብን በግማሽ ሰዓት ብቻ ነው የደረስኩ ሲል ሌላ አስተያየት ሰጪ ተናግሯል። ጦርነቱ በሸማቾች ውጪ ላይም አሉታዊ ተጽዕኖ እንዳሳደረ ተገልጿል። ብዙ ሰዎች አስፈላጊ ነገሮችን መሸመት በመተዋቸው እንደ ቱሪዝም፣ ምግብ ቤቶች፣ የሸቀጣሸቀጥ መደብሮች ውጭ ባሉ ሌሎች የችርቻሮ ነጋዴዎች ላይ ጫና ተፈጥሯል። የኢራን ባለስልጣናት ጦርነቱ ከጀመረበት ጊዜ አንስቶም ኢንተርኔት ላይ የጣሉት ገደብ በሀገሪቱ በአንጻራዊነት እያደገ ባለው የቴክኖሎጂና የዲጂታል ዘርፎች ላይ ተጽዕኖ አሳድሯል ተብሏል። ባለስልጣናት ኢንተርኔት ለመዝጋት የወሰኑት ከደህንነት ጋር በተያያዘ ነው። ይህም ክትትል፣ ስለላና የሳይበር ጥቃቶችን ለመከላከል ያለመ መሆኑን ተጠቁሟል። የኢራን የኢንፎርሜሽንና ኮሚኒኬሽን ቴክኖሎጂ ሚኒስትር ስታር ሃሻሚ በጥር ወር እንደተናገሩት የኢንተርኔት መቆራረጥ በየቀኑ ኢኮኖሚውን ቢያንስ $35 ሚሊዮን ያሳጣል። በዚህ አሃዝ መሰረት ጦርነቱ ከተጀመረ ጊዜ ጀምሮ ለ53 ቀናት የኢንተርኔት መዘጋት የኢራንን ኢኮኖሚ ከ$1.8 ቢሊዮን በላይ አሳጥቷል። 4 ሚሊዮን ሱዳናውያን ያለምንም የደህንነት ዋስትና ወደ ቀድመ መኖሪያቸው መመለሳቸው ተነገረ። በሱዳን በተቀሰቀሰው ጦርነት ምክንያት ከመኖሪያ ቀያቸው ተፈናቅለው የነበሩ 4 ሚሊዮን የሚጠጉ ሱዳናውያን ያለምንም የደህንነት ዋስትና ወደ ቀድመ መኖሪያቸው መመለሳቸው ዓለም አቀፉ የፍልሰተኞች ድርጅት IOM አስታውቋል። ድርጅቱ ባወጣው መግለጫ ተፈናቃዮቹን በፈቃደኝነት ከውጭ ሀገራትና ከተለያዩ አካባቢዎች መመለሳቸው የሚበረታታ ቢሆንም በሀገሪቱ ያለውን ቀጣይነት ያለው የጸጥታ ስጋትና የመሰረተ ልማት ውድመት ግን ለተመላሾቹ ደህንነት አሳሳቢ መሆኑን አስጠንቅቋል። እንደ አናዶሉ ዘገባ በሱዳን ደም አፈሳሹ ጦርነት ከተቀሰቀሰ ጀምሮ እስካሁን ድረስ 12 ሚሊዮን የሚጠጉ ዜጎች ከመኖሪያ ቀያቸው ተፈናቅሏል። ከተፈናቃዮች መካከል ሲሶ የሚሆኑት አሁን ላይ ወደ ቀድሞ ቀያቸው ቢመለሱም ተገቢው የደህንነት ከለላና መሰረታዊ አገልግሎቶችን ባልተሟሉበት ሁኔታ ላይ መሆናቸውን ድርጅቱ አስግቶታል። በመሆኑም ዓለም አቀፉ ማህበረሰብ ለተመላሾቹ አስፈላጊውን የደህንነት ዋስትናና ሰብአዊ ድጋፍ እንዲያቀርቡ ኤጀንሲው ጥሪ አቅርበዋል። በሊባኖስ የኢየሱስ ክርስቶስ ሐውልት ያፈረሱ የእስራኤል ወታደሮች መቀጣታቸው ተሰማ። በሊባኖስ የኢየሱስን ሐውልት በሞደሻ ያፈረሰውንና ድርጊቱን በምስል ያስቀረውን የእስራኤል ወታደር ለ30 ቀናት በወታደራዊ እስር ቤት እንደሚታሰሩ የእስራኤል መከላከያ ሰራዊት አስታወቀ። የእስራኤል ጦር ስማቸውን ያልተጠቀሰው 2 ወታደሮች ምርመራ ከተደረገ በኋላ ከዘመቻ ግዴታቸው እንደሚሰናበቱ ተናግረዋል። በቦታው የነበሩና ጥፋቱን ማስቆም ወይም ጉዳይን ለበላይ አካላት ያላሳወቁ ሌሎች 6 ወታደሮች ጉዳያቸው በተናጠል እንደሚታይ አስታውቋል። በደቡባዊ ሊባኖስ በምትገኘው ዴበል መንደር የነበረው ይህ የኢየሱስ ሐውልት ሲፈርስና ሲወድም የሚያሳይ ምስል በማህበራዊ ሚዲያ ላይ በስፋት ከተዘዋወረ በኋላ ሰፊ ውግዘት አስከትሏል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በተፈጠረው ነገር እጅግ እንደተደናገጡ እና እንዳዘኑ ተናግረዋል። የእስራኤል መከላከያ ሰራዊት ማክሰኞ ዕለት ባወጣው መግለጫ ስለ ክስተቱ የተደረገው ምርመራ የወታደሮቹ ባህሪ ከሰራዊቱ ትዕዛዝና እሴቶች ሙሉ በሙሉ የራቀ መሆኑን አረጋግጠናልና በክስተቱ ጥልቅ ሐዘን እንደተሰማው ገልጿል። በተጨማሪም የመከላከያ ሰራዊት አባላት ከጥቂት ጊዜ በፊት ከአካባቢው ማህበረሰብ ጋር
ሙሉ በሙሉ በመተባበር የተጎዳውን ሐውልት መተካት እንደጀመሩ ተናግረዋል። በሊባኖስ የሚፈጸመው ጥቃት በኢራን በሚደገፈው ሄዝቦላህና በሌሎች የሽብር ቡድኖች ላይ ብቻ ያተኮረ እንጂ በሊባኖስ ሰላማዊ ዜጎች ላይ አይደለም ሲል በመግለጫው ላይ አስታውቋል። ዜናዎቻችን እነዚህ ይመስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ጊዜም